بسم الله الرحمن الرحيم. الحمد لله وحده على من لا نبي بعده نبينا محمد وعلى آله وصحبه أجمعين. أما بعد أيها الإخوة والأخوات، السلام عليكم ورحمة الله وبركاته. إن شاء الله يكون درسنا اليوم بعنوان فيما يبطل الصوم وما يباح للصائم فعله وما يعفى عنه فيه. إن شاء الله እንደተለመደው ዛሬ በአላህ ፍቃድ በክፍል 3 የምናየው ረመዳን በምንጾምበት ሰዓት ጥቅሞች አየን፣ ህክማውን አየን። ቀጥለን የምናየው ጾማችንን ሊያበላሹ የሚችሉ ነገራቶች እነማን ናቸው የሚለው እናያለን ማለት ነው። ምክንያቱም እንዳው ማወቅ የነበረብን መጀመሪያ ላይ ሊሆን ይችል ነበር። ምክንያቱም التحلية قبل التخلية التحلية بعد التخلية ويم التخلية قبل التحلية ይባላል። የሆነ ነገር ከማስዋብ ከማስጌጥ ከማዋዋብ በፊት ምን ይገጥማል ማለት ነው? ምን ይቀድማል ማለት ነው? ያንን ነገር ለማስዋብ ለማጌጥ የሚያግዱ እንቅፋቶችና ቆሻሻዎችን መጀመሪያ ማስወገድ አለብን። ጾምን አላሁ Subhanahu Wa Ta'ala ከአምስቱ እስልምና መሰረት አንዱ የእስልምና መሰረት እንደሆነ አይተን አላህ በቁርአኑ ግዴታ እንዳደረገብን አይተን ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ግዴታ እንደሆነብን ያብራሩልንን አየን። በምንጾምበት ሰዓት ደግሞ ይሄ ነው ያልተባለ ሚንዳ እንዳለውም አየን። እነዚህ ሚንዳዎችን ለመከልከል እንዳናገኝ ሊከለክሉ ወይም ሊያግዱ የሚችሉ ጉዳዮች አሉ። እነዚህም ሙፍሲዳቱ ሰውሚ አው ሙብጢላቱ ሰውሚ ይባላሉ። ጾማችንን የሚያበላሹ የሚያጠፉ ነገራቶች አሉ። ዑለማዎቹ በቁጥር ደረጃ 7 ወይም 8 ብለው አስቀምጠዋቸዋል። በአላህ ፍቃድ እነዚህን እናያለን ማለት ነው። ማጭሩ ጾምን ከሚያበላሹ ነገራቶች ለቁጥር አመች እንዲሆነን በመጀመሪያ አልጂማዕ የግብረ ስጋ ግንኙነት ማድረግ ጾምን ያበላሻል። የግብረ ስጋ ግንኙነት ጾም ማድረግ ጾምን የሚያበላሸው በመነኛው ክፍለ ጊዜ ነው? እንመጣበታለን በማብራሪያው። ሁለተኛው አልአክል መብላትን ረመዳን ያበላሻል። ሶስተኛው አሽርብ መጠጥን መጠቀም መጠጦችን መውሰድ ረመዳን ያበላሻል። አራተኛ ኢንዛሉል መንይ ቢሸህዋ በራስ ተነሳሽነት የሰው ዘር ፈሳሽን እንዲፈስ ማድረግ ረመዳን ያበላሻል። አምስተኛው ማካነ بمعنى الاكل والشرب የመጠጥና የምግብን ቦታ የሚተኩ ነገራቶች እንደ ግሉኮስ ያሉ መርፌዎችን ረመዳን ያበላሻል። ሌላው ወይም ስድስተኛው አልቀይዑ አምደን እያወቀ በራሱ ጊዜ የማስታወክ ወይም ደግሞ ከሆዱ ያሉትን ያልተመቸውን የምግብ አይነት ለማስወጣት የትውከት ማድረግ ረመዳን ያበላሻል። ሌላው خروج الدم بالحجامة እንደ ዋግምት በመጠቀም በሰውነት ደም እንዲወጣው በማድረግ ይህም ረመዳን ያበላሻል። مع خلاف فيه ስምንተኛው خروج دم الحيض والنفاس ሴት ልጅ ጾማ ባለችበት ሰዓት ላይ የሐይድ ደም ወይም ደግሞ የወር አበባ ቢፈሳት እንዲሁም ደግሞ የወሊድ ደም ያለባትን ሴት የወሊድ ደም ቢፈሳት ረመዳን ይበላሻል። እነዚህ ነገራቶች እያንዳንዳቸው በአላህ ፍቃድ በዝርዝር እናያለን ማለት ነው። ጂማዕ የሚባለው ወይም ደግሞ ግብረ ስጋ ግንኙነት የሚባለው በማታው ክፍለ ጊዜ አላህ የፈቀደልን እንደሆነ ሲያስቀምጥ ሱረቱል በቀራ ላይ ኡሂለ ለኩም ለይለተ ሲያሚ ኡሂለ ለኩም ለይለተ ሲያሚ الرفث الى نسائكم ይላል። በማታው ክፍለ ጊዜ ከሴቶቻችሁ ጋር መገናኘት ግብረ ስጋ ግንኙነት ማድረግ ለእናንተ ተፈቅዶላችኋል። ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁነ እናንተ የነሱ ልብስ ናችሁ እነሱ ደግሞ የናንተ ልብስ ናቸው ብሎ አላሁ Subhanahu Wa Ta'ala መፍቀዱን አስቀምጦልናል ቁርአን ላይ ማለት ነው ሱረቱል በቀራ ላይ። اما الاكل والشرب والجماع فدليلها ግንኙነት ማድረግ መጠጥ መብላትን ተከልክሎ የተፈቀደው ሱሁር ከበላንበት ጊዜ ጀምሮ ፀሐይ እስከሚገባ ድረስ የተከለከለ እንደሆነ ከዛ ውጭ ባለችው ጊዜ የተፈቀደ እንደሆነ አላህ ምን አለ? فالآن باشروهن ከመሸ በኋላ ወይም ካፈጠራችሁ በኋላ
ለይል ወይም ደግሞ ፈጅሩን እስከሚመጣ ድረስ ባለችው ጊዜ ብሉ የፈለጋችሁትን ነገር አድርጉ ግንኙነትም ከፈለጋችሁ አድርጉ አለ ወብተጉ ማ ከተበ الله لكم ለናንተ አላህ የጻፈላችሁን ፈልጉ ይላሉ ግንኙነት በማድረግ አላህ Subhanahu Wa Ta'ala የወሰነላችሁን ልጅ ወይም ደግሞ ያኒ ከዛም ውጭ ያለውን ነገር ፈልጉ ይላል ወኩሉ ወሽረቡ አለ ብሉ ጠጡ حتى يتبين لكم الخيط الأبيض من الخيط الأسود من الفجر كنغاتاو يماتاو ገመድና የጨለማውና የንጋታውን ገመድ እስከሚለያላችሁ ድረስ መብላት እንዲሁም ደግሞ መጠጣትም ትችላላችሁ ብሎ አላሁ ጀለ ወዐላ መፍቀዱን ግልጽ በሆነ ቋንቋ አስቀመጠ ማለት ነው ከዛ ውጭ ባለችዋን ጊዜ መብላት ረመዳናችንን እንደሚያበላሽ ምን ሆነናል ማለት ነው አይተናል ማለት ነው ايها الاخوه ከዚህ አንፃር በረመዳን ውስጥ አንድ ሰው በቀኑ ክፍለ ጊዜ ከሚስቱ ጋር ግንኙነት የሚያደርግ ከሆነ ረመዳኑ ያበላሽበታል ረመዳን እንደሚበላሽበት አውቆ ሊጠነቀቅ ይገባል ማለት ነው ይህ ማለት ደግሞ በማታው ክፍለ ጊዜ አይችልም ማለት አይደለም በማታው ክፍለ ጊዜ እንደሚችል ቁርአን አስቀምጦታል ማለት ነው አባህ الله لكم في الليالي شهر رمضان جماع نسائكم በቀኑ በማታው ክፍለ ጊዜ ለእናንተ ተፈቅዶላችኋል ብሎ الله سبحانه وتعالى فالآن باشروهن فالآن جامعوهن واطلبوا ما قدره الله لكم من الأولاد ግንኙነት የምታደርጉበትም ሰዓት አላህ የወሰነላችሁን ልጅ ልታገኙም አስባችሁበት መሆን አለበት ይላል ጂማ ማለት ወይም ግብረ ስጋ ግንኙነት ማለት ምን ማለት ነው ከተባለ ሁላችንም የምናቀው ነገር ነው هو علاج الذكر في الفرج فمتى جامع الصائم فسد صومه ثم إن كان في نهار رمضان والصوم واجب صوم بس لا واجب ሆኖበት ይያለ በቀኑ ክፍለ ጊዜ ነፍስያ ገፋፍቶት ወይም ደግሞ ራሱን ባለማወቅ ይህንን ግንኙነት ያደረገ ከሆነ ከባድ ቅጣት አለበት ይህ ምንድነው ከተባለ ቀኑን ቀዳ ያወጣል እንደገና ለካሳው አንድ ባሪያ ነፃ ያወጣል ነፃ ማውጣት ካላገኘ ሁለት ወር ያህል ይጾማል በተከታታይ فإن لم يجد فصيام شهرين متتابعين ሁለት ወር አከታትሎ ይጾማል ለቅጣቱ ሁለት ወር አከታትሎ መጾም የማይችል ከሆነ فإطعام 60 مسكينا 60 ምስኪኖችን ያበላል ማለት ነው በግንኙነት ጾሙን ያበላሸ ሰው ማለት ነው فإن كان الصوم غير واجب رمضان ሆኖ ግን በሰውየው ላይ ዋጅብ አልሆነበትም ኢማ ለሙሳፊሪን ሙሳፊር ሆኖ ከሙሳፊርነቱ የተነሳ ዋጅብነት ቀርቶለታል ይህ ሰው በግብረ ስጋ ግንኙነት ቢያደርግ ያኒ ከፋረተ العظمى የተባለው ወይም ከባዱ ቅጣት ይቀርለትና ያንን ቀን ብቻ ቀዳ ያወጣል ማለት ነው فإن كان الصوم غير واجب عليه كالمسافر يجامع زوجته وهو صائم فعليه القضاء دون الكفارة علبت ማለት ነው በሁለተኛ ደረጃ አክል ነው መብላት ረመዳንን ያበላሻል ረመዳን እንደሚያበላሽ ፊት ያየነው ይሆናል ማለት ነው መብላት ማለት መጠጣት ማለት ምን ማለት ነው ከተባለ وهو ايصال الطعام ምግብን ማድረስ ነው او الشراب ወይም መጠጥን الى الجوف ወደ ውስጥ እንዲገባ ማድረግ ነው سواء كان عن طريق الفم ام عن طريق الانف ايا كان نوع المطعوم او المشروب የሚበላው የሚጠጣው ምንም አይነት ይሁን ካፍንጫ በኩል ካፍንጫ ቀዳዳ ሊሆን ይችላል ወይም ደግሞ ካፉ በኩል ሊሆን ይችላል ወደ ሆዱ የገባ ከሆነ ምግብን ወክሎ ረመዳን ያበላሻል ማለት ነው መጠጥም እንደዛው አሁን ባጠቀስኳቸው የሰውነት ክፍሎቻችን ወደ ውስጥ የገባ ከሆነ ረመዳን ያበላሻል ማለት ነው በአራተኛ ደረጃ ረመዳን የሚያበላሸው ኢንዛሉል መንይ የሰውን ዘር ፈሳሽ ስሜት እንዲፈሰው ማድረግ በራሱ ተነሳሽነት ቢሙባሸራ ራሱን በመነካካት አው ተቅቢልን ወይም በመሳሳም ወይም ደግሞ በአብሮ በመተኛትና በራስን ወደዛ በማነሳሳትና በመገፋፋት ኢህቲላም ቢያይ ወይም ደግሞ ፈሳሽ ነገር ቢያይ ረመዳን ይበላሽበታል ይህ ጠንቅቀን ልናቅ ይገባናል ምናልባት በኢህቲላም ወይም ደግሞ በእንቅልፍ ራሱን ሳያቅ ኢህቲላም ቢፈሰው ይህ ረመዳን አይበላሽበትም በእስቲምና ጊዜ ብቻ ነው አምስተኛው ማካነ ቢማና الأكل والشرب የምግብና የመጠጥን ቦታ ተክቶ ያኒ የሚጠቀሙትን ነገር ለምሳሌ የሚያቀርቡት الإبرة المغذية ለቀለብነት የሚሆኑ መርፌዎች ግሉኮስን የመሳሰሉትን ነገራቶች በመጠቀም ረመዳን ይበላሻል ጾመኛ ሆኖ አንድ ሰው ይሄንን ቢጠቀም ረመዳኑ ይበላሻል ማለት ነው
በስድስተኛው ደረጃ አልቀይኡ አምደን እያወቀ የሚያስታውቅ ከሆነ ማለት ነው። እያወቀ ትውከት እንዲፈሰው የሚያደርግ ከሆነ ይህ በተዘዋዋሪ ወደ ውስጥ አልገባም ወደ ውጭ ነው የወጣው እንዴት ነው ረመዳን ሊያበላሽ ቻለ በሚለው ላይ ሰውየው ራሱን ስለሚጎዳው ነው። አን የተቀያ الانسان ما في بطنه ሆድ ውስጥ ያለው ነገር እንዲወጣ ያደርገዋል። ይህ ረመዳኑ ያበላሻል። ይህም ነብያችን አለይሂ ሰላቱ ወሰላም ኢማም ትርሚዚ እና አቡ ዳውድ በዘገቡት ሐዲስ ማን استقاء عمدا ይላሉ። እያወቀ ያስታወከ ሰው فليقضي ቀዳ ያውጣ ረመዳኑን ተበላሽቶበታል ብለዋል። ወመን ዘራዐሁ القيء ትውከቱ በራሱ ጊዜ መጥቶበት ሊያግደውና ሊከላከል ሳይችለው ግን ቢፈሰው فلا قضاء عليه ቀዳ የለበትም ይላሉ። ይህንን ወደ ውስጡ አልገባም ወደ ውጭ ነው የወጣው ቀዳ አውጣ የተባለበት ምክንያት ምንድነው በሚለው ዑለማዎች የሚያነሱት والحكمة في ذلك أنه إذا تقيأ فرغ بطنه من الطعام ምግብን يعني ለምንድነው ቀዳ አውጣ የተባለው ምክንያቱ ህክማው ከተባለ اذا تقيأ ይህን ሰው በሚያስታውከው ሰዓት فرغ بطنه ሆዱ ባዶ ይሆናል ከምግብ واحتاج البدن الى ما يرد عليه هذا الفراغ ይህንን ባዶ ቦታ ሊሞላው የሚፈልግ ነገር ሊሆን ይፈልጋል በዛን ሰዓት ሊጎዳው ይችላል። اذا كان الصوم فردا فانه لا يجوز للانسان ان يتقيأ لانه اذا تقيأ أفسد صومه الواجب سلمي ያጠፋበት ማለት ነው። ሌላው በስድስተኛ ደረጃ ቀይ ሲሆን በሰባተኛ ደረጃ የሚጠቀሰው በዋግምት አማካኝነት የሚወጣ ደም ነው። ይሄንን ሸሪዓችን ላይ የአላህ መልእክተኛ አለይሂ ሰላቱ ወሰላም አፍጠረ الحاجم والمحجوم ብለዋል። ዋግምት የሚያደርገውም ሰውዬ የሚደረገውም ሰው ጾማቸው ተበላሽቷል ብለው አስቀምጠዋል። ኺላፍ አለው። ኺላፍ ከመኖሩም ጋር ግን አብዛኛው ዑለማዎች የሚያስቀምጡት ከሼክ መሐመድ ኢብኑ ሳሊህ አልኡሰይሚን يعني ጾሙን እንደተበላሽ اخراج الدم بالحجامه وعلى قياسه اخراجه بالفسد ونحوه مما يؤثر على البدن كتاثير الحجامه ይህ በራሱ ጊዜ يعني ደም የሚያጠፋ ነገር ነው ማለት ነው። فاما اخراج الدم اليسير للفحص ለምርመራ ሄደን ወደ ሙስተሽፋ ደም የተወሰነ ለምርመራ ለፋስ የምንሰጠው ደም ግን فلا يفطر ጾሙን አያበላሽበትም لانه لا يؤثر على البدن من الضعف ድክመትን ወይም ሰውነቱ ላይ የሚያመጣው ተጽዕኖ የለምና ነው። ሌላው ረመዳን ከሚያበላሹ የመጨረሻው ምንድነው ከተባለ خروج دم الحيض የሐይድ እንደመውጣት አንድ ሴት ጾማ ባለችበት ሰዓት ላይ ወይም ደግሞ يعني ለመጾም በተዘጋጀችበት ሰዓት ይህንን የወር አበባ በሚፈሳት ሰዓት ረመዳን አሁን ጾም ያለሁኝ ወይም አስብ ያለሁኝ ብላ ጾሟን መቀጠል የለባትም መጾም የለባትም። ረመዳን የተበላሸ ነው። የአላህ መልእክተኛ አለይሂ ሰላቱ ወሰላም ሴት ልጅ አለይሰ اذا حادت لم تصلي ولم تصم የሴት ልጅ ናቅሳቱል አቅል ናቸው አእምሮአቸው ወይም አስተሳሰባቸው አናሳ ነው ጉድለት አለበት ዲናቸውም ጉድለት አለበት ብለው ሲያስተምሩ በምን ተብለው ሲጠየቁ ሐይድ ባየች ሰዓት አለ መጾምዋ አለ መስገድዋ ይህ ጉድለት ነው በዲንዋ ብለዋል። وقد اجمع اهل العلم على ان الصوم لا يصح من الحائض ሐይድ ያለባቷን ሴት ጾም አለሁኝ ብላ ብትጾምም ረመዳን ዋን ተቀባይነት የለውም። ከዚህ አንፃር ምናልባት ባለማወቅም ሆነ እነዚህ ነገራቶችን የምታደርጉ እህቶች ተጠንቅቃችሁ ልትከለከሉ ይገባል ማለት ነው። ይሄ ረመዳናችን የሚያበላሹ ነገራቶች ናቸው ባጭሩ ማለት ነው። ሌላው ወማ ይባሁ ለሳኢሚ ጾመኛ የሆነ ሰው ሊያደርጋቸው የሚፈቀዱት ነገራቶች ምንድናቸው ከተባለ ሲዋክ መጠቀም። ይሄ በአባባል ወይም በዝም ብሎ ሲዋክ ይጠላል ብለው የሚሉበት አጋጣሚ አለ። ላባስ ጾምን አያጠፋም። السواك طول النهار ቀኑን ሁላ يعني ሲዋክን ቢጠቀም ሰውነቱ ላይ ወይም ደግሞ ጾሙ ላይ ምንም ችግር የለውም። هذا ما يباح للصائم فعله ጾመኛ ሊያደርገው የሚችል ነገር ነው። ሌላው ሰውነቱ በበረደ ውሃ ወይም በቀዘቀዘ ውሃ ለማቀዝቀዝ ቢታጠብ ይሄም ወይም ደግሞ ሻወር መውሰዱ ለረመዳን የሚያበላሽ ነገር አይደለም፣ ለጾመኛ ችግር የለውም ማለት ነው። ሌላው ግንኙነት ማድረግ፣ መብላት እንዲሁም ደግሞ መጠጣት እነዚህ ጡል ፈጅርን ሱሁር ከመብላቱ በፊት ጊዜ ባለው ያህል ጊዜ ምናልባት አሁን
ፈጅር ወጥቶብኛል ወይም ደግሞ ለይል አይደለም በሚል ያኒ ራሱን ስጋት ውስጥ ሊያስገባ አይችልም ይችላል ማለት ነው። ሌላው መድኃኒቶችን ሐላል የሆኑ መድኃኒቶችን ወደ ውስጥ የማይገቡ መድኃኒቶች ቢጠቀም ማለት አሁን መርፌ ዝም ብሎ ለቀለብነት የሚሆኑ ሳይሆን ቢጠቀም ችግር የለውም። ሌላው ምግብን ማለት ነው ለህፃናት ማጉረስ ወይም ደግሞ ራስን ወደ ውስጥ ሳይገባ የምግብን ማንነት ቀምሶ ማየቱ ይሄም ችግር የለውም። ሌላው التطيب والتبخر ሽቶ መቀባት ወይም ደግሞ ብኹር መጠቀሙ ወደ ውስጥ የማይገባ ከሆነ ችግር የለውም ያልነው ለምንድነው ከተባለ لعدم ورود النهي في كل هذه عن الشارع ከደንጋጊው ከነብዩ ይሄንን ያልተገኙ ስለሆነ እነዚህ ሙባህ ናቸው የምናደርጋቸው ማለት ነው። ሌላው ما يعفى عنه الصائم ጾመኛው አውፍ የሚደረግባቸው ነገራቶች ምንድነው ከተባለ ምራቁም ቢወጥ እንዲሁም ደግሞ ሌላ የሆነ ሳያስበው ዝም ብሎ ሮጦ ቢገባበት ወይም አቧራ ነፍሶ ቢገባበት እንዲሁም ደግሞ ያኒ احتلام የሆነውን ሰውዬ ስሁር ከበላ በኋላ እስከዛ ድረስ አቆይቶ ሻውሩን ባይወስድ እነዚህ ነገራቶች ረመዳኑ ያበላሹበታል አይባልም። ይሄ ማዕፉ የሆኑ ነገራቶች ናቸው። ኢንሻአላህ በቀጣዩ ትምህርት እስከምንገናኝ ድረስ አስተውዲኡኩም ፊላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።